እግዚአብሔር እጅ ላይ ታሪክ አይበላሽም። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ለሚኖሩ ሰዎች በላከው መልእክቱ በምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣ እግዚአብሔር ቅርብ ነው፣ ከወዳጅም በላይ ቅርብ ነው። በጸሎትና በምልጃ ለምኑት፣ እርሱም ይሰማችኋል፣ ያሳርፋችኋል። እርሱን እመኑት እንጂ አትጨነቁ ይላል። ወዳጆቼ ምናልባት እግዚአብሔር በሕይወታችን ሳይገኝ ቀርቶ ነገሮች የተበላሹ ሊመስሉን ይችላል። ወደ እግዚአብሔር አቅርቡት፣ እርሱ ያስተካክለዋል። ወደ እግዚአብሔር አቅርቡት፣ የተሰበረውን እርሱ ይጠግነዋል። ወደ እግዚአብሔር እንቅረብ እንጂ የወደቅነውን እርሱ ያነሳናል። ለዚህ ነው በእግዚአብሔር እጅ ያለ ምንም ነገር አይበላሽም፣ ተበላሽቶም አያውቅም። ባይሆን ግን እኛ በራሳችን ጥበብ በራሳችን ማስተዋል ስለምንጀምር ነገሮች በሙሉ ይበላሻሉ። ነገሮች በሙሉ እንዳሰብናቸው አይሆኑም። ስለዚህ እግዚአብሔር ሕይወታችንን እንዲያየው፣ እግዚአብሔር ስራችንን እንዲያየው፣ እግዚአብሔር ትዳራችንን እንዲያየው ንስሐ ገብተን ወደ እርሱ ልንቀርብ ያስፈልጋል። እግዚአብሔርን ከቀረብነው እናርፋለን። ብዙ የምታውቋቸው ጓደኞች የሏችሁም በሕይወታችሁ? እነርሱ ጊዜ አይተው ይሸሻሉ። እግዚአብሔር ግን እንደዚህ አይደለም። ጊዜ አይቶ የማይከዳ እርሱ ብቻ ነው። ጊዜ ጠብቆ ወረት ጠብቆ የማይከዳ የማይቀር የማይለይ እግዚአብሔር ነው። እግዚአብሔር አምላካችን በምሕረትና በቸርነቱ ወደ ቤተ መቅደሱ ያቅርበን። እግዚአብሔር በምሕረትና በቸርነቱ ወደ ቅዱስ ሥጋውና ወደ ክቡር ደሙ ያቅርበን።